ዳና ሆኖልኝ አሁን እሱ ያዩት ነገር ማለት ነው። አንድ ጥያቄ አለኝ። አይተዋል፣ ሸማግሌዎች የሆነ ነገር ተናግረዋል። አሁን ልጅ ተወስዶ ልጅ ይሄ ወንዝ ልጁን ወስዶ እስካሁን ጀናዛ ራሱ ሳያገኝ ማለት ነው ብዙ አመት ቆይተዋል። አሁን 99 አመት ያለው ሸማግሌ 100 ህዝብ በላይ ወስዷል ይሄ ወንዝ እያለ ነው። ይሄን ላይ እሱ ምንድነው የተሰማቸው? እርሶ ላይ እኔ እንደ አንድ አባት እንደ አንድ ኢትዮጵያዊ እንዳው አላህ Subhanahu Wa Ta'ala በሰጠኝና በሽ ቢያርገኝ እኔ ራሴ ችግሩን ብቀርፍላቸው በጣም ደስ ይለኛል። ግን እኔም ራሴ መልእክተኛ ነኝና ዳይስ ኮንጎራ መልእክቱን ማድረስ አለብኝ። የኔንም እጅ ዘርግቼ የወንድሞቼን ኸይር ፈላጊዎችን ጥሩ ደጋግ ሰዎች አሉ ውጪ በተለይ ዲያስፖራ እውነት ዲያስፖራ እንላለን እንጂ አገራችን ውስጥ ኢትዮጵያ ውስጥ believe me በጣም ደጋዎች አሉ። ለነዚህን አሰምተን ችግራችን ብለን እጅ ለእጅ ታይዘን እንቀርፋለን ብዬ ነው አላህ Subhanahu Wa Ta'ala ምንምለው ከአላህ በኋላ ኢትዮጵያዊ ደጋጎችን ይሄንን እንቅርብ ብዬ መልእክቴን አድርሳለሁ። ግን ኢንሻአላህ እናደርገዋለን ደግሞ ወን ተወከለ አላህ فهو حسبه ኢንሻአላህ። ስለዚህ በቃ እኔ መመሰግናቸዋለሁ በእግራቸው ከካናዳ ደርሳቸው ከዚህ ድረስ በማምጣታቸው። ግን የህዝባችን ችግር በጣም ይሄ ብቻ የወንዙ ብቻ እኔ አሁን መስጊድ 4 መስጊድ 5 መስጊድ ከምንሰራ ይሄ ድልድል ብንሰራ እጥፍ ድርብ ይሆናል ለህብረተሰቡ ነው የሚለው እንደኔ ማለት ነው። ምክንያቱም መስጊድ ለማስራት መንገድ ያስፈልጋል፣ ቤተክርስቲያን ለማስራት መስጊድ መንገድና ድልድይ ያስፈልጋል። ለሁሉም ምን ያስፈልጋል? አቡ መሐመድ እዚህ ላይ እስቲ ድልድይ ወሳኝ ነው። አይዋ ኡማን የሚያገናኝ ነው። አዎ ሰው የሚያገናኝ ድልድይ ካለ ነው ትምህርት ቤት መደም የምትማረው ቸርችም ሄደ ምጸልየው መስጊድ ሄደ መስገደው ማገናኛ ሰላም ምን ነው ይሄ ውሃን ሰላም አነሳቸው ማለት ነው። አዎ የሲኦል ስንቱ ነው እዚህ ላይ የሞተው። አሁን እህቴ እንዳለችው አብዛኛው ሰዎች መጥተው ቃል ኪዳን ይገባሉ እናደርጋለን ይላሉ። ግን መጥቶ ያደረገ የለም ይላል። ግን አላህ Subhanahu Wa Ta'ala ያለው ቀን ነው የሆነው፣ እሱ የጻፈው ነው የሆነው። እኛ ቃል ኪዳን አንገባም። እኛ የምናየው ምንድነው እናሳልፋለን። ኸይር ፈላጊዎች ስለሆኑ ኢንሻአላህ አላህን ይዘን እንሰራለን። ገባ